በጣም ስህተት በጣም ብልግና ህፃንነት ነው የምሬን ነው ማለት ይሄ እናንተን የማይመጥን ነገር ነው እኔኮ ግራ እየገባኝ ያላችሁበትንና የኖራችሁ ያላችሁትን የጀመራችሁትን ህይወት እንዴት አድርጋችሁ ነው የምትመለከቱት አንቺስ ያለሽበትን ሁኔታ እንዴት አድርጋችሁ ነው የምትመለከቱት በዚህ ሁኔታ ውስጥ ሆነሽ የማይሆን ነገር ቢፈጠርስ የሱ ችግር የለውም እግዚአብሔር ቀላል ያደርግለታል ነገሮች በቀላሉ ያልቃሉ ግን አንቺ ላይ እንደዚህ አይነት ነገር ቢፈጠር በአብርሽ ቦታ አንቺ ወድቀሽ ቢሆን ኖሮ ምንድነው ሊፈጠር የሚችለው ሰላም ጤና ይስጥልን ውድ ቤተሰቦች እንዴት ናችሁ ሁሉ ሰላም እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ይጠብቃችሁ ያላሰብነው ዱብዳ ደርሶብናል ምን እንጃ እነዚህ ልጆች በምን አይነት መንገድ ህይወታቸውን እየመሩት እንደሆነ ለምን እዚህ ደረጃ መዳረስ እንደፈለቁ አይ ዶንት ኖ እዚህ ግባ በማይባል ጥል ይሄ ሁሉ ደረጃ መዳረስ ማለት በጣም ከባድ እንዴት ነው ከዚህ በኋላ ሁለቱ መሃል ከዚህ ባሰ ችግር ትልቅ ነገር ሲፈጠር በምን አይነት መንገድ ነው ሊታረቁ የሚችሉት አይ ዶንት ኖ በቃ ተው ስንላቸው የነበረው ይሄንን ነው የማይሆን ነገር እንዳይፈጠር ስለነበረው ይሄንን ነው እንደውም ሩታ ነበር የፈራውት የማይሆን ነገር እንዳይፈጠርባት ምክንያቱም እርጉዝ ስለሆነች ግን ነገር ተገላቢጦሽ ሆኖ የማይሆን ነገር አብርሃም ላይ ደረሰና ብቻ እግዚአብሔር ቀላሉን ያርግለት እግዚአብሔር ምህረት ያድርግለት ቻው ወዳችኋለሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ ወዳችኋለሁ ኮሪና ቀርብለሽ ነበር እኮ እስካሁን እኮ አላጣም ይነቃል ቆይ አይታይ እቺ ያለው ነገር እኮ ሰላም ነው የሚያሳየው እዚህ ጋር ማሽኑ የሚያሳየው ሰላም ነው እሺ ያለው ነገር እሺ ፍሉዳ ስታቅ ሲቲ ስካን ምናምን ስለሚያስፈልገው ዶክተር ስላዘዘ ከይተሳን ስቷል ችግር የለውም ከኛ የሚያስፈልግ ነገር አለ እንዴ በነገራችን ላይ እኔ ከመጀመሪያውም ጊዜ ጀምሮ በዚህ አካሄዳቸው የማይሆን ነገር እንዳይፈጠር ብዬ ደጋግሜ ስናገር ነበር የፈራነው ነገር ነው ይሆነ ያለው አሁን እኔ እንደውም ብዙዎቻችን እኔም ጨምሮ ብዙዎቻችን የፈራነው ምንድነው በእንደዚህ ግብ ውስጥ በእንደዚህ ነያትጂ ነይግቢ ነይውጪ በሚባል ትግል ውስጥ እቺ ልጅ የሆነ ነገር እንዳትሆን ነበር አይደል እኛ ስንፈራ ነበር ግን ነገር ተገላቢጦሽ ሆነ ያላሰብነው ነገር ተፈጠረ ያው ሩታም ማይሆን ነገር እንዳይደርስባት ያልነው ነብሰ ጡር እርጉዝ ስለሆነች የሆነ ነገር እሷ ላይ ለመከተት ትንሽ ይበቃታልና ያን ነበር እኔ ሰፈራ የነበረው እነዚህ ልጆች ለምን ስራታ ይዙም ይያልኩኝ ስሰጋ የነበረው ያ ነው ግን ያላሰብነው ነገር ነው የገጠመን ይሄ ሁሉ ነገር እንዲከሰት የአብርሃምም የሩታም እጅ አለበት የሁለታችሁ ችግር ነው ምክንያቱም ማንንም ሰው ተጣልቶ መታረቅ ከፈለገ በእንደዛ አይነት መንገድ አይደለም የሚታረቀው ያጠፋውም ሰው ጥፋቴን አምኛለሁና ከዛ ሰው ጋር ዳግም መቀጠል ፈልጋለሁ ያንን ሰው በድያለሁ ብሎ ካመነ እኛ ይቅርታውን እኛ በፈለግንበት መንገድ ብቻ እንዲሆንም መፈለግ እሱም ስህተት ነው እንደገና ደግሞ አብረሽ መሆን የምትፈልጊውን ሰው በዚህ ልክ ደግሞ እንደገና ፈተናውስ መክተትና የማይሆኑ ነገሮች እንዲፈጠሩ ምክንያት መሆን አልነበረብሽም ለምን ይሄንን አደረግሽ ወንድሞች አሉኝ ብለሽ ወንድሞችሽ ጋር ከርሽ በኋላ እንደገና ሌላው እንዲደሽ መምጣት ምጽናናበት ማርፈበት አሁን ሰላም እየተሰማኝ ያለበት ቦታ ላይ ነው ያለሁት ብለሽን እንደገና ደግሞ ያጽናናሽ ሌላ ሰው እንደሆነ ብዙ ጊዜ ከጎንሽ እንደነበረ ይመክርሽ እንደነበረ አፕሪሺየት እንደሚያረግሽ እያረገሽ ያለ ወንድ እንዳለ ደግሞ መተሽ አሳየሽ እኔ ኤርሚያስ የሚባል ልጅ ማለት ነው ምንድነው አሁን ባልሽ ምን አይነት ስሜት እንዲሰማው ነው ስላጠፋ ማይደብረው መሰለሽ አንቺን ስላስከፋሽ እሱ ማይከፋው መሰለሽ እሱ ጥፋት ስላጠፋ ያንቺ ጥፋት እሱን የማይጎዳው መስሎሽ ነው ኖ አሁን እናንተ ያረጋችሁት ነገር በጣም የጻንነት ነገር ነው ትክክል አይደለም እዚህ ጋር መተሽ አሁን ማልቀስሽ ምናምን እንደዚህ መሆንሽ ምናምን የሆነ ያዞምባ ነው የሚያስመስልብሽ ምክንያቱስ መጀመሪያውኑ ይሄ ሁሉ ነገር እንዳይፈጠር አንቺ ሲጀመር ቤት ስትመጪ እቃሽን መውሰድ ከፈለግሽ አንቺ ራሱ መምጣት አይጠበቅብሽም ይዘህልኝና ብትዩ ኖሮ ራሱ ደስ ብሎት ይዞለት ይመጣል አይሽ እንደውም አለኝ ያልሽው ዶክመንት ከአብርሃም ጋር መገናኛና በሰላም ሁለታችሁ ቁጭ ብላችሁ ብቻ የምታወሩበት መንገድ ብታረጊው መልካም ነበር ግን አንቺ ዶክመንት ወስዳለሁ ብለሽ ወንድ ጎትተሽ ባልሽ ያለበት ቤት መሄድ ማለት ምንም አይነት ዶክመንት እንደሌለሽ ሆም ብለሽ ልጁ ዝም ማለቱ የአብርሃም ዝምታ እንደበፊት አለመሆኑ አናዶሽ ወይም ደግሞ በቃ ብቻ አላቅም የፈለግሽውን እየሆነልሽ ስላልሆነ እንደገና ልጁ ላይ መተሽ እሳት ለመለኮስና ከዛ እሱን ተናጋሪ ለማስባል ነበር ሐሳብሽ ግን ያልሆነ ትክክል አይደለም አሁን ለምሳሌ አንቺ እኮ ክፋት አስበሽ ላይሆን ይችላል ይሄው እኔንም እንዲህ ያደረገኝ ይሄው በሚል ሰበብ ነው ይሄ ደግሞ በጣም ስህተት በጣም ብልግና ህፃንነት ነው የምሬን ነው ማለት ይሄ እናንተን የማይመጥን ነገር ነው እኔኮ ግራ እየገባኝ ያላችሁበትንና የኖራችሁ ያላችሁትን የጀመራችሁትን ህይወት እንዴት አድርጋችሁ ነው የምትመለከቱት አንቺስ ያለሽበትን ሁኔታ እንዴት አድርጋችሁ ነው የምትመለከቱት በዚህ ሁኔታ ውስጥ ሆነሽ የማይሆን ነገር ቢፈጠርስ የሱ ችግር የለውም እግዚአብሔር ቀላል ያደርግለታል ነገሮች በቀላሉ ያልቃሉ ግን አንቺ ላይ እንደዚህ አይነት ነገር ቢፈጠር በአብርሽ ቦታ አንቺ ወድቀሽ ቢሆን ኖሮ ምንድነው ሊፈጠር የሚችለው ስለዚህ የምትሰሩትንና የምታደርጉትን ነገር በማስተዋል አድርጉት ደጋግሜ ነግሬያችኋለሁ እናንተ ስሜታችሁን ነው በጭፍን ነው ነገሮችን እያደረጋችሁ ያላችሁት በማስተዋል ቢደረግ ኖሮ ምክክር ቢኖርበት ኖሮ በጥበብ ቢሆን ኖሮ እንደዚህ አይነት ነገሮችን ለመፍታት ሄዳችሁት
እዚህ ደረጃ ትዳረሱም ነበር። በቀላሉ ችግሩን ከመሃላችሁ አስወጥታችሁ ወደ ነበራችሁበት ሰላም ትመለሱ ነበር። ምን አንቺ ምን ያጠፋሽ ነገር የለም። ተረጋጊው ነው። ምን ያጠፋሽ አንቺ አጠፋሽ ነው ማለት አይጠበቅብሽም እዚህ ጋር እንዴ ሩታ አንቺ ተረጋጊ። በነገራችን ላይ ሩታ ጥፋት እንደሆነ መጀመሪያም ስታድርጊ እኮ ታውቂዋለሽ፣ ግን እልህ ስለተጋባሽ እልህ ስለሆንሽ ነው። በነገራችን ላይ ከአብርሃም በላይ አንቺ በጣም እልህኛ ነሽ። እሱ ቢሄድ ወይ የሆነ ይቅርታ ላለመጠየቅ ወይም ደግሞ የሆነ በቃ ዝቅ ላለ ማለት ምናምን ቢጥር ነው የሱ እልህኝነት። ያንቺ እልህኝነት ግን ከባድ ነው ሩታ። ያንቺ እልህኝነት የት ድረስ እንደሚያደርስ አየሽ አይደለ? ይሄ በጣም ሮንግ ነው። ትምህርት ይሁንሽ ከዚህ በኋላ። የምሬን ነው የምልሽ። ከዚህም የከፋ ነገር ሊፈጠር ይችል ነበር። ኖ ነገሮችን ችለሽ እንደኖርሽ እስከዛሬ ድረስ ብዙ ነገሮችን እያስተካከልሽ ከዛሬ ነገ እየተስተካከለልኝ ህይወቴ አሪፍ ይሆንልኛል ብለሽ ችለሽ እየኖርሽ እንደገና ደግሞ እንደዚህ አይነት ነገሮች ሲፈጠሩ 3 4ኛ 5ኛ ሰዎች በእናንተ ህይወት ውስጥ ገብተው ነገሮችን እንዲፈተፍቱና ባልሽን የማይሆን ንግግር እንዲናገሩ መፍቀድ የለብሽም። ታውቂዋለሽ ልቡን ያልጨከንሽበትና ያልቆረጥሽበት አንዱ ምክንያት ምንድነው? ከዛሽ ልጅ ጋር እሷ እንደምትለው አይነት ከነጻነት ጋር እሷ እንደምትለው አይነት ነገር መሐላቸው ሊፈጠር እንደማይችል አንቺ ከኛ በላይ ባልሽን ስለምታቂው ነው። ግን ያ ነጻነት እዚህ ድረስ ገፍቶ መምጣት አናዶሽና እንዴት እሱ ዝም ይላታል የሚል ነገር እልውስ ከቶሽ እንጂ ባልሽን ከኛ በላይ በደንብ አድርገሽ ታቂዋለሽ። በጣም ብዙ ሰዎች እርግጠኛ ሆኜ ነው የምነግርሽ እናንተ ብትለያዩ ደስታቸው ነው። ለምን እንደሆነ አይዶን ነው የእናንተ መለያየት ለምን እንደሚያስደስታቸው አላውቅም። ምክንያቱም ሁለት ጎራ ከፍለው አንዳቸው የአብርሃም አንዳቸው ያንቺ ደጋፊ ሆነው ነው የቆሙት። ይሄ ደግሞ ትክክል አይደለም። እኛ ልንቆም የሚገባው እነሱ ካሉበት ህይወት ነው አይደል? ፍቅራቸው አይደል እንደ ወደ እነሱ ያመጣን። እንደገና ደግሞ አብሮ መሆናቸው ትዳራቸው ምናምን እኮ ነው እነሱን እንድናይና ወደ እነሱ እንድንመጣ ያደረገን እንጂ አንዳቸውን ካንዳቸው ውጭ እኮ አናቃቸው ማለት። ስለዚህ አንዳቸውን ካንዳቸው ለይተን የምናይበት ምንም አይነት ምክንያት የለም። ምክንያቱም ይሄ የኛ ህይወት አይደለም የነሱ ህይወት ነው። የነሱ መለያየት የነሱ መጣላት ወይም አንዱን መደገፍ እሷን ደግፎ እሱን መጥላት እሱን ደግፎ እሷን መጥላት ለኛ የሚሰጠን ምንም አይነት ደስታ የለም። የሚጨምርልንም የሚቀንስልንም ምንም ነገር የለም። እነሱን የምትከታተሉ ሰዎች አይምሯችሁን ጠብቁ። እንደዚህ አይነት ክፋት አይምሯችን ላይ እንዲመጣና እንዲሰራ አትፍቀዱለት። አይምሯችሁ እኮ እናንተ ላይ ነው የተገጠመው። ስለዚህ ተቆጣጠሩት። ወደ አይምሯችሁ የሚመጣው የክፉ ሐሳብ፣ የስድብ ሐሳብ፣ የማይሆኑ ንግግሮች ሲመጡ ራሳችሁን ተቆጣጠሩ። ከመሬት ተነስታችሁ ማታቋቸው ህይወታችሁ ላይ ምንም አይነት ነገር የሌሉ ሰዎችን ወስዳችሁ ፎቶ ምዘገዝቁት ለምን? ምን የታቋቸዋላችሁ? በአካል እኮ አታቋቸው ማለት እንዴ? ቪዲዮ ላይ ዩቲዩብ ላይ አይደል የምታቋቸው? እዚህ ደረጃ የደረሳችሁበት ምክንያት ምንድነው? አይምራችሁ ከክፋት ውጪ ስለማያስብ ነው። ባልና ሚስት ተጣላ ብሎ የሚስትን ፎቶ መዘግዘቅ ማለት ይሄ የናንተ የክፋት ጥግ ነው። እሱን መስደብ የክፋት ጥግ ነው። እሷን መስደብ የክፋት ጥግ ነው። ከቻላችሁ ሁለቱ የሚታረቁበትን መንገድ ነው እንጂ መናገር ወይ ደግሞ ዝም ማለት በቃ ምንም ማጋጣሚ ነው። ከዚህ በኋላ ስላለው ነገር አስበህበት ነው ቤት ድረስ የመጣው። ምን አስበህበት ነው የተመጣለው? በእናታችሁ ቢያንስ በነገራችን ላይ እኔ ኤርሚያስ አሁንም እዚህ ቦታ ላይ ባትመጣና ባትገኝ መልካም ነው፣ የማይሆን ነገሮች እንዳይፈጠሩ። ሁለተኛ ደግሞ ከመጣ ቤት ውጪ ላይ ነው መቆም ያለብህ፣ ወይም ደግሞ አርፈ ቤት ቁጭ ማለት። ከሱ ጋር ግብ ውስጥ መግባት ለምን አስፈለገ? እኔ በእንደዚህ አይነት ኬዝ እስር ቤት ውስጥ የገቡ ሰዎችን አውቃለሁ። በእንዲህ በተራ ኬዝ ሰው ገፍትረው የማይሆን አወዳደቅ ወድቆ የማይሆን ጉዳት ተጎድቶ እስከ ሞት ድረስ የደረሰ ሰው አውቃለሁ። የማይመለከት ነገር ውስጥ ገብተህ ለባልየው ቆሞ ለሚስትየው ወግነ ባሏን መገፍተርና ባሏ ጋር ለመጣላት መሞከር የገዛ ቤታቸው መተህ ልትጎዳ ትችላለች ብዬ ነው አብሬያት የመጣሁት። እሷን መጠበቅ አለብኝ ምናምን። ባሏ ምን ገዳያ ነው እንዴ? ይህንን ያክል ልጁን እንደዚህ እንደ ክፉ እንደ አረመኔ መመልከት ራሱ ጥሩ አይደለም። አንደኛ ሲጀመር አንተ መሆን ነው ደግሞ የሚያናደው። እንደዚህ አይነት ንግግሮችን አንተ መናገር ነው። በጣም ትልቅ ስህተት ነው የሰራው። በጣም የወረደ ስህተት ነው የሰራው። ሚስት ምንም አትልህም አትመክርህም እንዴ ሚስት? ምክንያቱም እንዳገባህና ትዳር እንዳለ እኮ እናውቃለን አይደል? ስለዚህ እንደዚህ መታ አንተ የአንድ ሴት ጠበቃ፣ ለዛው የአንድ ባለ ትዳር እርጉዝ የሆነች የራሷ ወንድ ያላት የራሷ ህይወት ያላት ሴት መጣ ጠበቃ መሆን ማናንተ ምንድን አናቀህም እኮ መቼም ሩታ ይሄም ወንድሜ ነው አትይንም። በየቀኑ ያንቺ ወንድሞች አላልቃሉኝኛ ነገሩ። አንተ ምን ታረግ? እሷ ናት እየጎተተች የምታመጣው። አንዴ እነዛን ወንዶች አመጣች፣ ወንድሞቼ ናቸው ዘመዶቼ ናቸው ብላ እነዛን ወንዶች ይዛ መጣች። ባሏን ከመስደብና ከማንቋሸሽ ውጪ ምንም ያደረጉት ነገር የለም። እሷን እንጠብቃታለን አደጋ ውስጥ ናት አሉ። እንደገና ደግሞ ሌላ ጠባቂ ይህንን ወንድ ይዘሽ የመጣሽበት ምክንያት አልገባኝም። ሲጀምር ደግሞ አንቺ ነሽ እኮ ቤቱን ጥለሽ ወጣሽ። የነካሽ ሰው የለም አይደል እንዴ? አልፈልግም ብለሽ ምንድነው አደጋ ውስጥ ምትሆኝ?
ምንድነው የሚነካሽ? እሱ እኮ አይደለም ያባረረሽ ከቤት ውስጥ። ሲጀምር አብርሃም እንደዛ አይነት ተልካሻ ወንድ አይደለም። ስማኝ፣ ተነስ በእናትህ ተነስ እባክህ፣ ተነስ እባክህ። እኔ እንደዚህ እንድትጎዳ እኮ አልፈልግም። ተነስ እባክህ፣ ተነስ። ቆየህ እኮ በጣም ቆየህ። ተነስ እባክህ። ተነስ፣ እያስጨነቀኝ ነው። እባክህ ተነስ እባክህ። አያቸው አይደለ በቃ የእሷ ደጋፊ ምናምን የምትሉ ሰዎች፣ በቃ አብርሃምን የምትሰድቡ ሰዎች፣ ብዙ ነገር የምትሉ ሰዎች ምናምን ነገር አንዳችሁ እየነጠላችሁ ከሁለት አንዱ ስትሰድቡ ምን ስትሉ የነበራችሁ ሰዎች ይኸው ተው፣ እንደዚህ አይነት ነገር አታድርጉ፣ አትሳደቡ ስላችሁ እልህ ተጋብተው ነው እነዚህ ልጆች ስላችሁ። ሩታ ያውሉ ንግግሯ የውሸት እንደሆነ ስነግራችሁ በጣም እንደምትወደውና እንደምታፈቅረው እሱን ለማስተካከል ብላ ነው። ግን እሱን ለማስተካከል ብላ ሄደችበት መንገድ ትክክል አይደለም፣ ተመለሺ ስላት የነበረው ለዛ ነው። ይኸው ሄዶ የማይሆን ነገር ተፈጠረ። ሰው ካለፈው ስህተት እኮ መማር ይችላል። ከዚህ በፊት ተፈጥሮ በነበረው ነገር ላይ በእንደዚህ አይነት መንገድ ህይወታችሁ እንዳልተስተካከለ በይቅርታና በምህረት አይደለ ዳግም እንደገና ሰላም ይሆናችሁት አሁንም የምትቀጥሉት እንደዚህ አይነት መንገድ ነው። ከዛ የከፋ ነገር ካልኖረ በስተቀር አንዳችሁ ላይ የማታስተካክሉት ወይም የማይስተካከል ነገር ከሆነ ያገኛችሁት ወደፊት ለህይወታችሁ ስጋት የሆነ ነገር አንዳችሁ ላይ አግኝታችሁ ከሆነ ያ ይሁን። ግን እዛ ድረስ ሩታ እንደዚህ የምትሆኝለትን እንደዚህ የምታፈቅሪውን ሰው በዛ ልክ እንደዛ ጨክነሽ ምናምን ነገር ከህይወት ይወጣል አልፈልግህም ሰላሚን ስጠይ ብዙ ነገሮችን ስትይ እኛ ፈርተን ነበረ። እንደዛ አይነት ስሜት ይኖርሻል ብዬ አላሰብኩም እኔ። እንደዛ አይነት ስሜት ካለሽ መጀመሪያውኑ ነገሮችን ለማቅለል መሞከር ነበረብሽ። እኛ እኮ አዎ ጎበዝ በርቺ እንዲህ ነው ማድረግ ያለብሽ ምናምን እኮ ያልንሽ በዚህ ደረጃ ልጁ ሆስፒታል እስኪገባ ድረስ የሚያደርስ ነገር ላይ እንድትደርሺ አይደለም። እኛ አይምሮውን እንድትሰሪ እንጂ እኮ ልጁ እንደዚህ እንዲጎዳ አይደለም። አብርሃም እያደረገ ያለው ነገር ትክክል እንዳልሆነ ነግረሽው በዛ መንገድ በቃ በጥበብ መንገድ አንቺ ነሽ ቤትሽን ልትመሪው የምትችይው። እኛ ከተፈጠሩት ውጪ ልንናገር የምንችለው ምንም ነገር የለም። ግን በዛ መንገድ ታስተካክያለሽ ብለን ነበረ ካንቺ ጎን አብዛኞቻችን። ሩታ ልክ ናት እያለን ሩታ ተጎርታለች ያደረከው ትክክል አይደለም እያለን አብርሃምንም ስንጫን የነበረውና ግን ይሄው መጨረሻ ላይ ከዛ ሐሳብ ወጥተሽ ትንሽ እየሄድሽበት ያለው መንገድ ጥሩ ነበረ። ወዲያው ሐሳቡን ቀይረሽ በማይሆን መንገድ ውስጥ ገብተሽ በአጭር ጊዜ ውስጥ ይሄው የማይሆን ነገር ተፈጠረ። የዘላለም ጸጸት ውስጥ ሊከትሽ የሚችል ነገር ተፈጥሮ ነበረ። እግዚአብሔር ይመስገን ያ አልሆነም። ደም ወደ ውስጣችሁ ሊፈስ ይችላል። እስቲ እናየዋለን ስልሽ አሁን ከውጤቱ በፊት ምንም ልልሻቸው ሲቲ ስካን ምናምን ያስፈልገዋል ምናምን አለችኝ እና ምናልባት ጭንቅላት ውስጥ ደም ሊፈስ ይችላል እና እሱም በኋላ ነው የምናውቀው አለችኝ። አሁን መምጣታችን አነቃመው እንጃ ይነቃል ያለችኝ። እንግዲህ እስካሁን ግን አልነቃም። ይኸው እሺ እኛ ምን እናድርግ? እስከዛ ድረስ ጁስ ወይ ምግብ ምናምን ነገር መምጣት ልጅት ነው ያልነቃ ሰውዬ ጁስና ምግብ የምታመጣለት ምንድን ነው? ሰዎቹ ጤና የላቸውም እንዴ? ቆይ ምንድን ነው የሚቀባጥረው ይሄ? ጁስና ምግብ ላምጣለት ይላል። ሙድ ያዘረ ምናልባት ትከነቅ እኔ እንጃ አላውቅም። ላልነቃ ሰው ምግብ ይዘህ የምትመጣው አረ ሙድ እያያዝክ እንዳይሆን ብቻ። ሆስፒታል ገብታችሁ ታውቃላችሁ? እኔ እንደዚህ ሆኖብኝ አያውቅም። ምንም መሞት አይደለም እንደዚህ ከፋ ነገር ገጥሞት አያውቅም እኮ። አሁን እሱ እኮ ጭንቀቱ እሱ እኮ ምንም ስለወደቀ የሆነ ነገር መጥቶት ሊሆን ይችላል። ከዚህ በፊት ስለታመመ ምናምን አይደለም እኮ። ከዚህ በፊት ታይፎር ወይ ወባ ሊያመው ይችላል እኮ። ከሱ ጋር የሚገናኝ ነገር አይደለም። አሁን ከዚህ በፊት ታሞ ነበር ወይ ብላችሁ እኮ የምትጠይቁት ኬዝ አይደለም የተፈጠረው። በሁለታችሁ ትግል መካከል ወደቀ፣ የሆነ ነገር መታው፣ ደም ወደ ውስጡ ሊፈስ ይችላል እኮ የተባለው ለዛ ነው። ከኋላ የመታው ነገር ካለ ማለት ነው። ምክንያቱም ጭንቅላቱ ካልደማ ደም ወደ ውስጥ ሊፈስ ይችላል ተብሎ እንትን የሚባለው ለዛ ነው። ለዛም ነው አሁን ፌንት የበላው ወይ ያልነቃው እንጂ ሌላ በሽታ ህመም ምናምን አይደለም። አሁን ይሄ ምት ነው። እኔ ጨንቀኛል እውነት። እኔ ሰው ሲታመም እንደዚህ ሲሆን ሳይ አብሶ ሆስፒታል ገብቶ ምናምን ከባድ ነው። በነገራችን ላይ